የምኖረው ላንቺ ነው ወይስ ለኔ? ሚስቴ አጠገቤ ተኝታለች እንቅልፍ አልወስድ ሲለኝ ወደ ፌስቡክ ጎራ አልኩኝ። አንድ ሴት የጓደኝነት ጥያቄ ልካልኝ አየሁ። የጓደኝነት ጥያቄዋን ተቀብዬ እንተዋወቃለን ወይ የሚል መልእክት ላኩላት። እሷም እንዳገባህ ሰምቻለሁ ግን አሁንም እወድሃለሁ ብላ መለሰችልኝ። እቺ ሴት ከቅድሞዋ ጓደኞቼ አንዷ ነበረች። በማህደረ ፈቷ ላይ ስመለከት በጣም ቆንጆ ሆና ታየችኝ። ታዲያ ፌስቡክን ዘጋሁትና ባለቤቴን ትኩር ብዬ መመልከት ጀመርኩ። ከአሰልቺ የስራ ቀን በኋላ ራሷን በሻሸብ አድርጋ ጥሩ እንቅልፍ ተኝታለች። እኔ ስላለሁላት በመላእክት ጥበቃ ስር ያለች ይመስል ያለምንም ስጋት ሰላማዊ እንቅልፍ ተኝታለች። አቤት ስታምር! እሷን እያየሁ ብዙ ሐሳቦች በውስጥ የተመላለሱ። ሙሉ ቤተሰቦቿን ትታ ከእኔ ጋር በአዲስ ቤት ውስጥ ሰላምና ደህንነት እየተሰማት በምቾት መተኛቷ 24 ሰዓት ሙሉ በቤተሰቦቿ ተከባ ከምትውልበት ከወላጆቿ ቤት ርቃ እኔን እንደመረጠች፣ በተናደደች ወይም ባዘነች ጊዜ በእናቷ እቅፍ እንደምትሸሸግ፣ እህቷ ወይም ወንድሟ ቀልዶችን እየነገሩ ያስቋት እንደነበር፣ አባቷ ወደ ቤት ሲመጣ የምትወደውን ሁሉ ያመጣላት እንደነበር፣ አሁን ደግሞ የአባቷ ምትክ እንደመሆንላት በእኔ እንደምትተማመን፣ እነዚህ ሁሉ በሐሳቦች እየተከታተሉ ወደ አእምሮ የመጡ። ታዲያ ስልኬን አንስቼ ድጋሜ ወደ ፌስቡክ አመራሁ። የተከበረ ትዳር ያለኝ ሰው መሆኔን ጽፌላት እወድሃለሁ ያለችኝን ቆንጆ ልጅ ብሎክ አደረኳት። ከዛም ወደ ሚስቴ ዞርኩኝና ግንባሯን ሳም አድርጌ አቅፌ ያተኛው። እኔ ትልቅ ሰው እንጂ ህፃን ልጅ አይደለሁም። እንደ ዕቃ ጫወታ በቃ ጫወታ ፈረሰ ዳቦ ተቆረሰ የሚለው ህይወት የለኝም። ስለዚህ ሚስቴን፣ ትዳሬን፣ ቤቴንና መላ ቤተሰቦችን ማክበር አለብኝ አልኩኝ። በስከ መጨረሻ ሚስቱን የማይከዳና ቤተሰቡን የማያፈርስ ለዘላለም ታማኝ ሰው ለመሆን ለራሴ ቃል ገባው ይላል። ያ ሰላም! አላህ እንደነዚህ አይነት ጀግኖች ለራሳቸው ቃል የሚገቡ ወጣቶችን ያብዛልን። አላሁማ አሚን።